አብርሃም ታደሰ ይመጣል ብለሽ በራፍሽን ከፍተሽ ጅብ እንዳይበላሽ፣ በራፍሽን ከፍተሽ ጅብ እንዳይበላሽ ነው የምልሽ እኮ ደመቁ፣ አንቺና በጎችሽ ማለት ነው። ይሄ ደግሞ የወንድ አልጫ የወንድ በግ አለ የወንድ ቤሬዳ። እኔ መሳደብ ፈልጌ አይደለም። ሄርሜላ ከሚዲያ እንድትጠፊ መሆን አላደርግም። ምንም አላደረግሽኝም እኔ ምናምን ለምትለው እኛም መልስ እንሰጥሃለን። አንተ እንደምትናገረው እኛም መናገር እንችላለን። ገባህ? እኛ መልስ እንስጥክ ማለት ነው። ከሚዲያ የምታፍርበት ነገር ሄርሜላ አንዳችም ነገር የለም። ደመቁም ደግሞ አንተ ሩታ በራተኛ ደመቁ ብለን የምንጠራት የማንንም ገንዘብ አመጣጧን ረስታለች። አመጣጧን አበላሽታለች። የአዲስ አበባ ልጅ ያልሆነችውን የአዲስ አበባ ልጅ ብላ ተውናለች ህዝብ ላይ። ገባክ? ያልወለደችው ወልጃለሁ ብላ 9 ወር ሙሉ ልብስ ጠቅጥቃ ተውናለች ከህዝብ ላይ። ይህንን እንዳትረሱ። ገባክ? የአላንድ ልብስ መታ እድሜ ለቅመሞች ቅመሞች ሰው አድርገዋታል። በጎቿ ሰው አድርገዋታል። እንደዚህ ብለህ ሀሳብ በመተሰጥ ከሆነ ማለት ነው እንደ ቪዲዮ ታይም ትሄድ ነው ያልኩህ። መጀመሪያ ጥርስን ያሳስሩልክ፣ ጥርስን የወለቀ ጥርስን ያስረክቡልክ በጎቹና ከዛ ሰው እንበላቸው፣ ሰው እንበለክ። ገባክ? እየተቀበልክ ደግሞ በእሷ ታይም ገብተክ በደመቁ እኮ እግር ገብተህ እኮ አንተ እየተቀበልክ እየበላህ እኮ እነሱን ብር ገብተዋል። እናውቃለን፣ እኛም አውቀናል። ጉድጓድ ምሰናል ነው በቪዲዮ ታይም በምንሰራው ነው ሀሳብ እየሰጠው ያለሁት። ገባክ? እኔ ሶሻል ሚዲያ ላይ የምጠፊበትን መንገድ አውጥቼ ሚስጥሩን እንዳልዘረግፈው እያልክ ነው። አውጣና እኛ እንፈርበት። ወደንሶቹ የሄርሜላ ወደንሶች፣ የሄርሜላ ፋሚሊዎች፣ ተመልካቾች፣ ታዛቢዎች እኔና እኛ እንፈርበት። እሷ ከሚዲያ እንጠፋም። ያችም ለስራ ነው፣ ይችም ለስራ ነው። ይስሩ ሁላቸው። አንዳችም ነገር አንተ የምታስቀርበት ላትም ሄርሜላን የምታስወግድበት አንዳችም የለህም። ደመቁንም የምታንሰራፈፍበት አንዳችም የለህም። ሚዛናዊ ሁነክ እንደ ዩቱበርነትክ ሚዛናዊ ሁነክ ሀሳብ ትሰጣለህ። ገባህ? እንጂ አንተን በምንኛው ስልጣንህ ነው የችን ከፍ ይችን ዝቅ አድርገህ ሶሻል ሚዲያ ላይ የምትጠፊበትን? ኧረ እባክህ ነጫጭባ ዝም ብለህ ሰርተህ ብላ እባክህ። ሁለታቸውም ለአንተ እንጀራ ነው የከፈቱልህ። እኛ የአረብ ሀገር ሴቶች እኮ በእነሱ አይደለም የምናድረው። ገብቶሃል አይደለም? ማን ነው መጀመሪያውንም ረክሶ የመጣው ማን ነው? እንደዚህ ካልክማ ወድቆ ተፈጥፍጦ ረክሶ እየተንቋሸሸ መስመር ለመስመር እያለቀሰ የመጣው ማን ነው? አንተ ሩታ ብለህ የምጠራት ሴትዮ አይደለች? መጀመሪያ ወድቆ ተፈጥፍጦ የመጣው ማን ነው? አስቀራት እስኪ ከሚዲያ። ታዲያ ወንድ ነህ አንተ አልጫ። ዝም ብለህ የአንዳችም ያለ ኤርፎን ዝም ብለህ ለጥፈህ የቻይና የመጫወቻ የሽንት መሽናቸውን ለጥፈህ መተኛ ላይ ትጨማለቃለህ። በጎቹ ገንዘብ አጎረሱ፣ ገንዘብ ሰጡህ፣ ኬክም ቆረሱልክ፣ ሰው አረጉህ። የደመቁ በጎች አንተ እሷን የምታመሰግንላቸው ከሆነ አይዶን ኬር የሚገድባቸው የለም። ቤት ገዝተው የሚሰጡሃል። ኧረ እባክህ ተው እንጂ። ማን ስለሆንክ ነው? መጀመሪያ ሻውር ከራስ ይጀምራል። ሂደህ መከራ ደመቁን ራሽን ጥለሽ አትስሪ። ራሽን ተቆጣባክ ለዩቱባክ ብለህ ነው አዋርዳለሁ። እኔ መልስ እሰጣለሁ። ቀጣፊ ሌባ አናውቅም እንዴ ስላንተ? ሚስትክ እኮ ዱባይ ላይ ስፎገፈክ እኮ የነበረች እኮ ናት። ሽንት ቤት አጥባ ስትበላ የነበረችው ያንተ ሚስት ነበረች እኮ። ስራ ክቡር ነው በነገራችን ላይ። አሁን የአረብ ሀገር ሴቶችን ይቅርታ ታላልክ አንፋታህም። በእኛ ላይ ነው እዚህ የደረስከው። ፎከታ ሲያዩት ያላማረ ሲበሉ ቅር ላላለ ያልተጠረበ ጣውላ መስለክ ደግሞ ከኛ ጋር ልታወራ ነው እንዴ? እኛ እኮ ሰርተን ቤተሰብን ጠብ ብለን የምንገድፍ አይዟችሁ የምንል ለተቸገረ የምንደርስ ሰዎች እኮ ነን። ያላወቁትን እንዲያውቁ አድርገን እኮ ነው። ማን ስለሆንክ ነው አንተ ሄርሜላን ከሚዲያ የምታጠፋት? ወንድ ነህ አንተ ከሚዲያ ማጥፋት ከቻልክ። ማን ስለሆንክ ከማይሆንሽ? ኧረ እባክህ። ያማ ከሆነ በዶላር ነዋ የተሻሻጡት። እንደዛ ከሆነማ አንተ እንደምትለው ከሆነ የእናንተ ላይ ለደስታ ለተባለው ሰውዬ በዶላር ነዋ የተሸጠችው። አፋን እዚህ ጋር ጋይስ ተቋረጠ ማለት ነው። ሰላም ጤና ይስጥልኝ። የዳማ ካሴ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይኩን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ቻናል እንግዲህ አዳዲስ መረጃዎች የሚደርሳችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሄርሜላ ወደንሶች ፋሚሊዎች ሙስሊም ናችሁ፣ መስጊድን የማታውቁ ክርስቲያኖች ቤተክርስቲያንን የማታውቁ ብለህ ላልከው ወደድክም ጠላህም ይቅርታ ትጠይቃለህ። እኛ ከሶላታችንም ቢሆን ከመስጊዳችንም ቢሆን የሚገድበን ነገር የለም። ለአላህ ሱብሃነሁ ወተዓላ እስከወሰደን ድረሳ ዱዓ እናደርጋለን። ሶላታችንን 5 ወቅት ሶላታችንን እናካሂዳለን። አንድም ቀን ተስቶን አናውቅም። ቢያመን እንኳ ተቀምጠን ነው የምንሰግደው። ገባህ? ወደ አላህ ቅርበታችንን አላህን መለመናችን አንድም ቀን ረስተን አናውቅም።
አልሐምዱሊላህ ወለከል ሐምድ ሽኩር። አንተ እስልምና ልትሰጠን አትችልም፣ እስልምና ልትነጥቀን አትችልም። ይህ አፍህ ደግሞ ይቅርታ ትጠይቃለህ ወተህ። አንተ ዞላሚ ማለት ነው። ሰዎችን አትዞልም። ቁጭ ብለህ ለእንጀራ ብለህ ነው ሰርተህ፣ ይሄና ይሄ ብቻ ነው ስራክ። እንደ ሩታ ሰርተህ ይሄን ብላ፣ እሷም እንጀራዋ ይሄ ነው። ሚዲያ ላይ መርከስ ነው፣ ሚዲያ ላይ መውደቅ ነው። ኸላስ እናንተ ሳይሳይ በሉ እንጂ እኮ ሌላው እኮ በፈሳሽ ስቅም እኮ ማያቀሰው እኮ ሞልቷል እኮ። እንደዚህ እንኳ ዳቦ በነፃ ብላ በ10 ሳንቲም ብላ የሴት አዳረኝነት ስራ እያካሄደች ማለት ነው። ስለዚህ አርፋ ትቀመጣለህ ማለት ነው። በሱ ባለህበት ገባክ? ማስጠንቀቂያ እየሰጠን ነው ማለት ነው። አንተ ማንህና ነው ሄርሜላን ከሚዲያ የምታጠፋት? ማን ስለሆንክ ነው ሄርሜላን ከሚዲያ የምታጠፋት? እንደዛ ከሆነማ ደመቁ መጥፋት አለባታ። እሷ ያስቀመጠችው ጨምላቅነት ነው አሁን እየተካሄደ ያለው። እሷ እኮ ቆሽሻ ባትመጣ እንደዚህ ሌሎቹ እኮ ገብተው እንደሱ አይሆንም ነበረ። ገባክ? እንደ ቪዲዮ እንደ ሀሳብ ከሄድን ነው ያልኩህ። እሷ ያቦካችሁ ሊጥ አሁን እየተጋገረ ነው ያለው። አብክታ ያስቀመጠችው ሊጥ መስመር ለመስመር እነ ሙቤ ጋር እየመጣች እያለቀሰች እባክህ ተረዳኝ ወድጄ አይደለም እያለች ብዙ ነገር ስትል የነበረ ሴት ናት። ደመቁ ገባህ አይደል? እናንተ ነው መልስ የምሰጥክ ዛሬ። ሸር አድርጋችሁ መንሽን አድርጋችሁ ለዛ ለወላቀው ለሻሸመኔ ያድርሱልኝ። እዛ ለቆሻሻ ታቆታላችሁላችሁም። ስለዚህ አትንቋሸሽብን። እንደ ትልቅ ሚዛናዊ ሁነክ ሀሳብ መስጠት መቻል አለብክ። ሚዛናዊ ሁነክ ማለት ነው። እኛ እንትን አንነጥፍም። እኛ እርግፍ አድርገን ብንተዋቸው እኮ ማለት ነው። እነሱ በየት ነው ገንዘብ የሚያመጡት? እስኪ ንገረኝ። ተመልካቹን መሳደብ የለብህም። የዛችንም በጎችንም ያዝ እዛው አይመለከተኝም። የእኛንም ልጆች ደግሞ መሳደብ የለብህም። ሚዛናዊ ሁነህ መፍረድ አለብህ። ምን ነው አንተ እንደዚህ ምን ነው ሰው ለልጸዳዳ አርክሳ ደግሞ እንደደመቁ ማስጠላትን ማን በነገረክ? ጭቅቅት አንድ አይነት ልብስ ለብሰህ ሁልጊዜ ዘላለም አለምክን ቪዲዮ እየለቀቅ እየሰራክ ደግሞ እዚህ መጠቅ ደግሞ የአረብ ሀገር ሴቶችን የመዳም ቅመሞችን ትሳደላ። እና ብርሽ ተማር እንጂ እና ብርሽ እኮ አንድ ቀን እኮ ነክተው አያውቁም እኮ። ለማንኛውም ሄርሜላ ሙታ ትበልጣታለች። ሩታ ልንገርክ፣ ሙታ ነው የምትበልጣት። ኑራ ሳይሆን ሙታ። ዘው ብለሽ ለገባሹ ላልከው ደግሞ ዘው ብላ አይደለም የገባችው። ትዳርሽን ያዥ ስትባል እችኛቱ ትዳሬን አልይዝም አልፈልግም፣ እንዳንተ አይነት ባል አልፈልግም ብላ አብርሃምን በፖሊሳች ደብድባ ራቁ ቪዲዮ ይዛ ብዙ ነገር አድርጋል። ገባህ? ስለዚህ አይተናል። እንደ ቪዲዮ ከሄድን ያልኩህ አንተም እንደ ቪዲዮ እየሰራ ነው አይደል ያለኸው? ስለዚህ አርፈህ ተቀመጥ፣ አፍህን ሰትር፣ ሰብስብ። እንዴ ሰው ልጅ የሚከበረው በራሱ ነው፣ በአፉ ነው። መቆሸሹ ጥሩ አይመስለኝም። እንደዚህ መውረዱም ጥሩ አይመስለኝም። ምንድን ነው እንደዚህ? እንዴ ተው እንጂ ደሞ አለ እንደዚህ እዚህ ደርሰው ተመልሰ። ኧረ እባክህ ኧረ ሄርሜላ ደግሞ ባለ ጥፋተኛ አንተ ነህ የራቁት ቪዲዮ ምናምን ይዘህ ደግሞ የምታስፈራራትኝ። ብዙ ምስጢር አለ ከእጅ